ሳገኛቸው የእስራኤሎቹ ሳይጎድል ቁጥራቸው ደስ ይለኛል እንዲህ ተሰባስበው ሳገኛቸው የእስራኤሎቹ ሳይጎድል ቁጥራቸው ያን ዘመን እስኪ ነበር ያውራ ያን ጊዜ እስኪ ነበር ያውራ ያ ትውልድ ያየው መከራ ያን ዘመን እስኪ ነበር ያውራ ሀገት ማውት ሰማህ እንደምን አላችሁልኝ እዚህ የምታዳምጡ በሙሉ ተከታታዮች ለመጀመሪያ ከዚህ ባላት እንኳን ደህና ደረሰን ያው እንግዲህ ይሄ እንደተለመደው በአገራችን በእስራኤል ሀገር እግዚአብሔር አምላካችን ለአብርሃም ለይስሐቅ ለያዕቆብ ለልጆቻቸው ወርሳለሁ እንዳለው እኛ ተቀምጠንባታል ማርሸቷን ወተቷን ጮማዋን ሁሉን በየአይነቱ እንበላለን እንጠጣለን እንደሰታለን ከዚህ አንድ ሁለት ሶስት አይነቶች አስተያየቶች የማቀርበው አንደኛ ምስጋና ለእግዚአብሔር ለአምላካችን ከ2000 ዘመናት አመት እስራኤሎችን ባያሉበት ሀገር በትኖ የተበተኑትን ሰበሰባቸዋለሁ እንዳለው በአራት ማዕዘን ከዚህ እስራኤል ሀገር ዛሬ ልጆቻችን እኛ ሁላችን እንበላለን እንጠጣለን እንዘንጣለን ደስ ይለናል ይሄ ትልቅ ምስጋና ለአምላካችን ስሙ ይመስገን ይባረክ እንዲሁም ደግሞ ለተኛ ደግሞ ለወንድሞቻችን ለጀግናዎች አበባዎች ጠባቂዎቻችን ጋሾቻችን ትልቆች የሚባሉ በእነሱ ሀገር የተቋቋመችው በእነሱ ላይ እንደልባችን እንደምንዝናናው ምንጫወተው ወንድሞቻችን አበባዎች ትላንትና የተወለዱት ህይወታቸውን ለሀገሪቱ መስዋዕት የከፈሉባቸው አብረው ለሌሉት ወንድሞቻችን ወታደሮች በሙሉ ለሞቱት ምስጋና አቀርባለሁ ስማች ነፍሳቸውን ይማሩ እንዲሁም ደግሞ ለአባቶቻችን ለተማሪዎች የኦሪት ተማሪዎች የኦሪት አስተማሪዎች ሃይማኖት የሚጠብቁት ሊቃውንቶች ቄሶች ክብሮች የተቀደሱት አባቶቻችን በነሱ ጸሎት በነሱ ክቡር በነሱ ሃይማኖት ተባበክ ከዚህ ሀገር የደረስንባተኝ ለነሱ ትልቅ ምስጋና አቀርባለሁ እንዲሁም ለወንድሞቻችን ተልሚዴ ኸኻሚም ለተማሪዎች ሃይማኖት ትምህርት በየሀገሩ በየቦታው በየሰፈሩ ወሪትን ማታና ቀን ለሚማሩት ወንድሞቻችን እግዚአብሔር እድሜያቸውን ይስጣቸው ሃይማኖትና ወሪት ከሌለ አገር የለም ሰላም የለም ፍቅር የለም ስለዚህን ሁላችን ያንዳንዳችን በዚሁን ቀን ደግሞ ትንሽ ዳዊት መድገም እንዲሁም ደግሞ ትውስ ብለን የነበርንበት ናይተን ለእግዚአብሔር ተመስገን ማለት እንዲሁም ደግሞ ለእናቶች ልጆቻቸውን ወታደሮች ለቀበሩት እናቶች አባቶች እህቶች ወንድሞች ምስጋና አቀርባለሁ ልጆቻችሁን አሳልፋችሁ ሰጣችሁ አብራችሁ ብርታትና ተስፋ ለሙላችን አብራችሁን ለምትሉተኝ ወላጆች በሙሉ ምስጋና አቀርባለሁ እንዲሁም ደግሞ በእውነት እያንዳንዳችን ባለነው በህይወታችን ሰላምን እንፈልግ መከፋፈልን ትተን ጥላቻን ትተን መውደድን በጎ ለማድረግ ጥሩ ለማድረግ ሰውን ለማስደሰት ይሄ ነው ዋናው ነገር እንደሰት በአገራችን እስራኤል ሀገር ምድሪቱ አገሪቱ ሽታዋ ወርቅናት ፍቅር ያላት አሁንም ሁሉ ያላት ከትንሹ አንስቶ እስከ ትልቁ ድረስ በልቶ ጠጥቶ የሚያደርባት ሀገራችን ናት እስራኤል ሀገር እንኳን ሰውና እንስሳው የሚበላባት እንስሳው የሚጠጣባት እንስሳው ሁሉ ልብስ የሚለብስባት ሀገራችን ናት ደሃና ሀብታም የማትለይበት ሀገራችን ናት እስራኤል ሀገራችን በወርቅ የተሞላች ናት ውሃ ጠፋች
ምግቧ ትንሽ የሚበቃ ሀብት ሲሳይ ያለባት አገራችን ናት። ዛሬ በዓለም ላይ በአገራችን ሙላው እስራኤልን ባይኑ የሚመለከትባት ከምን እናገኛት የሚላት አገራችን ናት። እና በዚሁን ቀን እናቶቼ፣ እህቶቼ፣ ወንድሞቼ የምታዳምጡኝ በሙሉ ለእግዚአብሔር ምስጋና እናቀርብለትኝ። ለወንድሞቻችን በሱዳን ሀገሮች ነገር አለመው ለመግባት ያልመጡባት አገራችን ነፍሳቸውን ይማረው። እንዲሁም ሊቃውንቶች፣ ቄሶቻችን፣ አባቶቻችን ከኢትዮጵያ ሃይማኖትን በረቂቅ ጠብቀው የአገሪቱን ያልደረሱባትኝ ነፍሳቸውን ይማራቸው። እንዲሁም ለኛ ለልጆቻችን ለወደፊት የሚያገለግሉት በውትድርና በበረሃ በባየር በውሃ ውስጥ በሁሉ ያሉት ልጆቻችን በቤታቸው በሰላም ይመልሳቸው። እኛም ይህን ተቀብለን እግዚአብሔርን ምስጋና አቅርበን አሜን እላለሁኝ። ምስጋና እናቅርብ፣ እንቀራረብ፣ እንዋደድ፣ እንፋቀር፣ ሰላምን እናብዛ፣ ጥላቻን ወዲያ እንጣል፣ መከፋፈሉን ትተን አንድነቱን ሃይማኖትን እናጥብቅ፣ ወሪት እንማር። ሰላም ለሁላችሁ መኝላችኋለሁ። የምወዳችሁ አገረ እስራኤል ኻግ יום עצמאות שמח። በጣም ሙላችሁን ያንዳንዳችሁ ትማላችሁ ሁላ በሰላም ተሸራሻችሁ በሰላም ወደ ቤታችሁ ግቡ። እግዚአብሔርን እናመስግን። አመሰግናችኋለሁ። ሰላም ሙላችሁ።